አስተርእዮ ማርያም። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ጥር 21 በዚህ ቀን አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም የዕረፍቷ በዓል መታሰቢያ ነው። ያን ጊዜ እመቤታችን በልጇ በጌታችን በፈጣሪያችንና በመድኃኒታችን በኢየሱስ ክርስቶስ በከበረ መቃብር ቦታ ትጸልይ ነበር። ከዚያም ዓለም እንደምትለይ መንፈስ ቅዱስ ነገራት። ከዚህም በኋላ ከደብረ ዘይት ደናግል መጡ። ጌታችን ነግሯቸዋልና እርሷም ነገረቻቸው። በዚያን ጊዜ እመቤታችን እንዲህ ብላ ጸለየች። ልጅ ወዳጄ ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ልመናያን ተቀብለህ ደቀ መዝሙርን ዮሐንስም በዚህ ሰዓት አምጣው። እንዲሁም ሕያዋን እንደሆኑ ሐዋርያትም ሁሉንም ነፍሳቸውን የለያቸውን አምጣቸው። አንተ የሕያዋንና የሙታን አምላክ ነህና ለአንተ ምስጋና ይሁን ለዘላለሙ አሜን። በዛን ጊዜ በመንፈስ ቅዱስ ትእዛዝ ከኤፌሶን ሀገር ዮሐንስ ደመና ተሸክሞት ወደ እመቤታችን ማርያም አደረሰችው። ሰገደላትና በፊቷ ቆሞ እንዲህ አላት፣ ሰላምታ ይገባሻል ጌታችንና ፈጣሪያችን መድኃኒታችን ኢየሱስ ክርስቶስን የወለድሽው ጸጋን የተመላሽ ደስ ይበለሽ። አንቺ ከዚህ ዓለም ተለይተሽ በክብር በምስጋና ወደ ዘላለም ሕይወት ትሄጃለሽና ይኸውም ስሙ ክቡር ምስጉን የሆነ ጌታችንና ፈጣሪያችን ድንቆች ታምራቶችን በአንቺ ላይ ከገለጠ በኋላ ነው። እመቤታችን ቅድስት ድንግል ማርያምም ይህን በሰማች ጊዜ እጅግ ደስ አላት። እግዚአብሔር እንዲህ ብላ አመሰገነችው። ፈጣሪ ጌታዬ ለአንተ ምስጋና ይሁን፣ አንተ የለመንኩህን ሰጥተኛልና አሁንም ነፍሴን ተቀብለው ወደ ሰማይ ወደ አንተ ሊያሳርጓት ከሚመጡ መላእክቶች ጋር በመምጣትህ የለመንህን ሁሉ ስጠን፣ የለመንህን ሁሉ ስጠን። በዚያን ጊዜ ከሰማይ እንዲህ የሚል ቃል መጣ። እነሆ አሁን መላእክት ይደርሳሉ፣ ሐዋርያትም ሁሉ ከምድር ዳርቻ በደመና ተጭነው ለሰማይና ለምድር ጌታ ለኢየሱስ ክርስቶስ እናቱ ወደ ሆነች ወደ ቅድስት ድንግል ማርያም ይደርሳሉ። ወዲያውኑም ሁሉም ሐዋርያት የሞቱትም ከመቃብራቸው ተነስተው ወደ እመቤታችን ደርሰው ሰገዱላት። አምላካችን ከአንቺ የተወለደ ጸጋን የተመላሽ ሆይ ደስ ይበልሽ፣ እርሱ ከዚህ ዓለም ተለይቶ ቃል ኪዳን እንደሰጠሽ በክብር ምስጋና ከእርሱ ጋር ያሳርግሻልና አሏት። በዚያን ጊዜ እመቤታችን በአልጋዋ ላይ ተቀመጠች። ሐዋርያትም እንዲህ አለቻቸው፣ ፈጣሪያችሁ ኢየሱስ ክርስቶስ እንደሚመጣ እናንተም እንዳልኋችሁ እንዳላየኋችሁ እንደማለያው አሁንም አወቅሁ። ከዚህ ከሥጋ ሞትቼ ወደ ዘላለም ሕይወት እሄዳለሁ። ነገር ግን ትነግሩኝ ዘንድ እሻለሁ፣ ከዚህ ዓለም እንደምለይ እንዴት አወቃችሁ? ጴጥሮስና ሐዋርያት ሁሉም ወደ አንቺ እንመጣ ዘንድ መንፈስ ቅዱስ አዘዘን። በደመና ላይም በተጫን ጊዜ ወደ አንቺ እንዳይን ጥቅሻ ፈጥነን ደረስን አሏት። እመቤታችን ማርያም ይህ ነገር ከሐዋርያት በሰማች ጊዜ ድምጿን ከፍ አድርጋ እንዲህ አለች፣ ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ ክቡር ምስጉን የሆነ ስምህን ፈጽሜ አመሰግናለሁ። የኔ አገልጋይን መከራ ተመልክተ ድንቅ ኃይል አድርገህልኛልና ከእንግዲህ ወዲህ ትውልድ ሁሉ ያከብሩኛል፣ ያመሰግኑኛል። ጸሎቴንና ምስጋናም ጭልሷንና ምስጋና ስጨርስ ሐዋርያት እንዲህ አለቻቸው፣ ጣና አምጥታችሁ በማጠንት የጌታ ኢየሱስ ክርስቶስ ስሙን ጥሩ፣ እሱም እንዳዘዛችሁ አደረጉ። በዚያን ጊዜ የክብር ባለቤት ጌታ ኢየሱስ ክርስቶስ እልፍ አእላፍ መላእክት ታጅበው እያመሰገኑት መጣና አረጋጋት። ያዘጋጀላትንም ተላ ደስታ ነገራት። በዚያም ብዙዎች ድንቆች ታምራቶች ተደረጉ። ዕውሮች አይተዋልና፣ አንካሶች ቀንተው ሄደዋልና፣ ደንቆሮች ሰምተዋልና፣ ለምጻም ነጹ፣ አጋንንት ከሰዎች ወጥተው ሄዱ፣ ድዳዎች ተናገሩ፣ በሽታና ደዌ ያለበት ሁሉ ዳነ። እመቤታችን ድንግል ማርያም ወዳለች ቤት በቀረቡ ጊዜ ከደዌያቸው ይፈወሳሉና። ከዚያ በኋላ እመቤታችን ተወዳጅ ልጇን እንዲህ አለችው፣ በአየር ውስጥ ተበትነው ከሚኖሩ ከሚያስደነግጡ ግሩማን መላእክት የተነሳ ከእሳት ባሕርም እፈራለሁ። ጌታችንም ከእርሳቸው ለማንም በአንቺ ላይ ስልጣን የለውም አላት። ከሥጋውም የምትለይበት ጊዜ ሲደርስ ሐዋርያትና ደናግል ተባረካቸው ዘንድ እያለቀሱ ለመኗት። እጇንም በላያቸው ዘርግታ ባረከቻቸው። በዚያን ጊዜ ጌታችን ንጽሕት ነፍሷን ከሥጋዋ ለይቶ በመለኮታዊ እጁ ይዞ በብርሃን ልብስ ተጎናጽፎ ወደ ከፍተኛ መኖሪያ ከእርሷ ጋር አሰረጋት። ሥጋዋ ግን እንደሚገባ ገንዘው ወደ ጌቴሴማኒ ተሸክመው እንዲወስዷት ሐዋርያትን አዘዛቸው። ነፍሷን ከሥጋዋ ከመውጣቷ በፊት በሰው አንደበት ይህ ነው ተብሎ የማይነገር ብርሃን እያየች ነበር። የክብር ባለቤት ጌታ ኢየሱስ ክርስቶስ ግን እንግዲህ ሥጋሽን ተድላ ወዳለበት ገነት አፈልሰዋለሁ፣ ዳግመኛ ሥጋሽን ከነፍስሽ ጋር አዋህጄ አስነስቼ መላእክት በውስጡ በፊትሽም ሆነው የሚያመሰግኑበት ተመሳሳይ በሌለው ተድላ ደስታ ባለበት ማደሪያ አኖርሻለሁ አላት። እመቤታችን እንዲህ አለች፣ አቤቱ በረከተ ጥበብህ ይህን ሁሉ የሰራ አመሰግናለሁ። ሁለተኛም ልመናን ትሰማ ዘንድ እለምናለሁ። በስሜ ወደ አንተ የሚለምኑት ሁሉ ልመናቸውን ተቀበል። በመከራ ውስጥ ሆነው ስሜን ጠርቶ ወደ አንተ የሚለመውን ከመከራ ሁሉ አድነው። በሰማይ በምድር በስራው ላይ ሁሉ አንተ ካህሊ ነህና መታሰቢያን በውስጡ የሚያደርጉትን ቦታ ሁሉ ባርክ። በእኔ ስም የሚያቀርቡትን የሁሉም መስዋዕታቸውን ተቀበል። ጌታችንም እንዲህ ብሎ መለሰላት፣ የለመንሽኝም ሁሉ አደርግልሻለሁ። ደስ ይበለሽ። ከኔ ከአባቴ ከመንፈስ ቅዱስ ዘንድ ጸጋን፣ ክብር፣ ባለሟልነትን
ሰጥቶሻልና ስምሽንም ጠርቶ የሚለምን ሁሉ በዚህ ዓለም በሚወጣው ዓለም አይጠፋም። ቤታችንም ካረፈች በኋላ ጌታችን እንዳዘዘው ወደ ጌቴሴማኒም ሊወስዷት ከሐዋርያት ገንዘው ተሸከሟት። አይሁድም በሰሙ ጊዜ ስጋዋን ሊያቃጥሉ ወጡ። ከእርሳቸው አንዱ ከምድር ላይ ጥላት ዘንድ የእመቤታችን አልጋዋን ያዘ። ያን ጊዜ እግዚአብሔር የታዘዘ መላእክት እጆቹን በእሳት ሰይፍ ቀጣውና እጆቹ በአልጋ ላይ ተንጠለጠሉ። ያን ጊዜ በጌታችን አምኖ ወደ እመቤታችን እያለቀሰ እንዲህ ብሎ ለመነ። የእውነት አምላክ ጌታ ኢየሱስ ክርስቶስ እናት አንቺ በእውነት ድንግል የሆንሽ በእኔ ላይ ይቅርታን ታደርጊ ዘንድ እለምንሻለሁ። የሐዋርያትን ልመና እጆች ተመልሰው እንደ ቀድሞ ደህነኞች ሆኑ። በቀበሯትም ጊዜ ከዚያ 3 ቀን ኖሩ። እሷም የሆነው እሑድ ቀን ነው። በጥር በ21 ቀን በዚች ቀን ነበረ ጌታ ብርሃናዊ መላእክት ላከ። እነርሱም ስጋዋን ከመቃብር ወስደው በገነት ውስጥ በዕፀ ሕይወት ስር አኖሯት። ሐዋርያ ቶማስ ግን በዚያን ጊዜ አልነበረም። በደመና ላይ ተጭኖ እርሱ ሲመጣ መላእክት ሲያሳርጓት እመቤታችን አገኛት። መላእክትም ለአምላክ እናት ለእመቤታችን ድንግል ማርያም ናት እጅ ንሳት አሉት። እርሱም ሰገደላትና ተሳለማት፣ ከእርሷም ተባረከ። ከዚያ በኋላ ወደ ሐዋርያት ደረሰ። እነርሱም እመቤታችን ማርያም እንዳረፈችና እንደቀበሯት ነገሩት። ቶማስም ስጋዋን እስከማይ አላምንም አላቸው። ስጋዋንም ያሳዩት ዘንድ ወደ መቃብሯ ባደረሱት ጊዜ በመቃብር ውስጥ ስጋዋን አላገኝም። ደንግጠውም አደነቁ። ያን ጊዜ ከመላእክት ጋር ወደ ሰማይ ስታርግ እመቤታችን እንዳገኛት ቶማስ ነገራቸው። ሐዋርያትም ይህን በሰሙ ጊዜ የእመቤታችን እርገቷን ስላላዩ እጅግ አዘኑ። ስጋዋን በምድር ውስጥ ይተው ዘንድ እንዳልወደደ መንፈስ ቅዱስ አስገነዘባቸው። ከዚያ በኋላ አንድ ጊዜ ደግሞ እርሷ ያሳያቸው ዘንድ እንዳለው ጌታችን ቃል ኪዳን በማድረግ ተስፋ ሰጣቸው። እነርሱም እስከ ነሐሴ 16 ቀን በተስፋ ኖሩ። የእመቤታችን ዕድሜዋ ዘመኗ 64 ዓመት ነው። በአባትና እናቷ ቤት 3 ዓመት ከ7 ወር፣ በቤተ መቅደስ 12 ዓመት፣ በዮሴፍ ቤት 34 ዓመት ከ3 ወር፣ ከጌታ ዕርገት በኋላ በወንጌላ ዮሐንስ ቤት 14 ዓመት ነው። የሕይወት ድህነት አለኝታ የሆነች እርሷ እናቱ ለሰጠን ለእግዚአብሔር ምስጋና ይሁን። በጸሎቷ ከክፉ ነገር ይጠብቀን። በረከቷ ከኛ ጋር ይኑር ለዘላለሙ አሜን።